የሆነ አንድ ወጣት ልጅ ነውና ስቄ መጥቶ ብር ስጠኝ ምናምን አለኝ። እናቱ እንደታመመበት ምናምን አስመስሎ ነው የጠየቀኝ በሰዓቱ። ከዛ እናት ስለሆነች በእናት እንዴት ብሎ ይጨከናል? በዛ ላይ ወጣት ልጅ ነው፣ ሰርቶ ማግኘት ይችላል፣ መስራት ይችላል፣ ከዛ በላይ መስራት ይችላል የሚለውን አእምሮዬን አሳምኜ ያው ያንን ብር ሰጠሁት። ግን በዚህ ሰዓት አብዛኛው ወጣት በሱስ በተለያየ ነገር የተሸነፈ ስለሆነ በሱስ የተለከፈ ስለሆነ ያው ትንሽ ነገር ያታላቸዋልና እንግዲህ አስቡት እንዴት ብሎ እናትን በዛ ልክ ይሸጣል ተብሎ እናቴ ታመመችብኝ ብሎ በዛ ልክ ያስባል ማለት ይከብዳል። ግን ያው እናቱን በገንዘብ ቀይሯታል ማለት ነው። ሶሪ ያው በጥሩዎች ልክ እንደዚህ አይነት ሙጅሪም ክፉ ሰዎች ስላሉ እና ምን ለማለት ፈልጌ ነው እንደ ምሳሌ ያን ልጅ ያቀረብኩት እንጂ ገጠመኝ በህይወታችን የተለያዩ ገጠመኞች ይኖራሉ ማለት በትዳር አጋር ሊሆን ይችላል፣ በጓደኛ ሊሆን ይችላል። ያመናቸው ሰዎች ባመናቸው ልክ ማናገኛቸው ሌላ ሰው ሆነው ልናገኛቸው እንችላለን ተቀይረው ማለት ነው። ስለዚህ እኛ ደግሞ ሰዎችን ስንቀርብ የሆነ ሰዓት ላይ ሊቀየሩ ሊለወጡ ይችላሉ የሚለውን እናስብ። ሰዎችን ሁሌም በራሳችን ልክ በራሳችን ሚዛን መገመት እንደሌለብን ነው የሚሰማኝና ምን ልላችሁ ፈልጌ ነው ሰዎችን ስንቀርብ እንደራሳችን አንይ። ሰዎች የራሳቸው አመለካከት፣ የራሳቸው ባህሪ፣ የራሳቸው የሆነ መገለጫ አለና እነዛ ሰዎች እንደዛ ናቸው ብለን እናስብ። የሆነ ሰዓት ላይ ሊቀየሩ ይችላሉ፣ የሆነ ሰዓት ላይ የሆነ ነገር ሊሆኑ ይችላሉ፣ የሆነ ሰዓት ላይ ባላሰብነው መንገድ ሊመጡ ይችላሉ። በጣም የሚያሳዝነው እኛ ባልጠበቅነው ባላወቅነው ልክ እኛ ግን በራሳችን ልክ አይተናቸው እነዛን ሰዎች እየቀረብናቸው በተቃራኒው ግን ሌላ ነገር ነው የሚያስቡን። ገብቷችኋል አይደል?